ብዙ ጊዜ በደንበኞች የሚፈራው የሚሰጋው ባትሪ ምንድነው እንዴት ነው መገለገልበት ጸጥ ቢልብኝስ ምናምን የሚሉ የፍርሃት የስጋት የስኬፕቲሲዝም ፖይንት ያላቸው እንግዲህ እንደዚህ እንደምትመለከቱት ስለዚህ እንመልከተው ምንድነው ባትሪ የሚለው ፓኳን ነው የምንቀይራት አጋጣሚ ሆኖ አንዱ ፓክ ይሄ የምትመለከተው ፕሮብለም ነበረበት ቀጥታ ከዚህ የሚወጣው አውትፑት እዚህ በኩል ያለው ወደ ኤሌክትሪክ ሞተሩ ጉልበት የሚሄድበት ሜን ላይን ሶርሳችን ነው ኮንትሮሊንግ ዩኒት አለ ይሄኛው ቻርጅ ኤንድ ዲስቻርጅ የሚያደርግልን ማቴሪያል ነው ቻርጅ ይፈልግ ከሆነ መኪናው ቻርጅ እናደርጋለን ዲስቻርጅ ይፈልግ ከሆነ ደግሞ ዲስቻርጅ አሁን ለመፍታት ኒው ኢነርጂ ይባላል ባትሪ ፓክ ዲቴክሽን እንገባለን 3500 ብር 4000 ብር የሚያስወጣ ወጪ ሊኖር ይችላል 10000 ብር የሚያስወጣ ሊኖር ይችላል የማቀዝቀዣ ሲስተም ናቸው ይሄ ክፍተቶቹ በዚህ ነው አየር ሰርኩሌት የሚያደርገው ይከደናል ግን በእነዚህ ውስጥ በመግቢያ ቀዳዳ ሰርኩሌት ያደርጋል ሴሎቹን ያቀዘቅዛል እንግዲህ በዚህ በኩል ደግሞ ጠቅላላ ሲስተሙን ኦፕሬሽኑን ኮንትሮል የሚያደርግልን ኢሲዩ ኮንትሮለር እና የቢኤምኤስ ደግሞ አለ መርካቶ ሞገስ ባላለው የሃሌል የመኪና መሸጫ የጥገና ማዕከል ሴልስ ኤንድ ማርኬቲንግ ማኔጀር ነኝ እንግዲህ ከጥገና ጋር በተያያዘ አፍተር ሴል ሰርቪስ ዋረንቲን እና የከስተመር ሪቴንሽንን በተመለከተ ያው አስፈላጊውን መረጃ ሰጣችኋለሁ አንድ መኪና ገዛ ሰው በተለይ ስፔሲፊካሊ የኤሌክትሪክ መኪናን ሲገዛ ማወቅ ያለበት ነገሮች አሉ እስቲ መጀመሪያ በባትሪ እንጀምርና እስቲ ስለሱ በደንብ ጥርት ያለ ነገር አስፈላጊ በጣም ጥሩ ይሄ የምትመለከቱት የሃሌል መኪና መሸጫ ወርክሾፕ አፍተር ሴል ሰርቪስ የጥገና ማዕከል ነው ምንድነው እንዳጠቃላይ ኤሌክትሪክ መኪና ጥገና አለው ፔሪዮዲክ ሜንቴናንስ አለው ጊዜን ጠብቆ የሚጠገና አካል አለው ስንል ልክ እዛ ጋስ ፓወርዱ ላይ የለመድ ነው ለምሳሌ ብሬክ ሲስተሙን የፍሬን የመያዝ ሂደቱን ሰስፔንሽኑን ዛኛው ላይ የነበሩትን ወደዚህኛው ስናመጣ የሚቀሩ ነገሮች አሉ እዚህ ላይ ከዘይት ጋር ተያይዞ ያለ ዘይት የመቀየር ዘይት የመጨመር ሂደት የለም ኤሌክትሪክ መኪና ላይ ስንመጣ ስለዚህ ልክ እንደዛኛው ግን ብሬክ ሲስተሙ ቼክ ይደረጋል ብሬክ ፓዱ ያለበት ሁኔታ ድራሙ ያያያዝ ሁኔታ ፍሉድም ስለሚጠቀም የብሬክ ፍሉዱ ሌቭሉም ቼክ ይደረጋል ሰስፔንሽኑ በምን ሁኔታ ላይ ነው ያለው ረግቧል ወርዷል ወይ ከዛ ቀጥሎ ወደ ኤሌክትሪክ ጋራ ግን በተያያዘ የሶፍትዌር አፕዴት የሚፈልግ ሆነ እንደ ኪሎሜትሩ ልዩነት የመጣበት ኪሎሜትር የራሱ የሆነ አፕዴቶች ስላሉት 10000 ላይ ነው የመጣው 15000 ላይ ነው 20000 ላይ ነው ስንት ላይ የመጣው የሚለው ከሶፍትዌር ጋራ ተያይዞ ያሉ አፕዴቶች አሉ ከዛ ውጭ ግን ሰርቪስ ጋራ በተያያዘ ለምሳሌ ቻርጅ የምናደርግበት ፖርቱ ኮሮድድ ሆኗል ወይ ቆሻሻ ይዞታል ወይ ኤር ኮንዲሽኒንግ ሲስተሙ በጥሩ ሁኔታ ኤሲው እየሰራ ነው ወይ የውስጡ ባባራ ተይዟል ወይ ታፍኗል ወይ እነዚህ ሲስተሞች በተለይ ከኤር ኮንዲሽኒንግ ጋራ ያለው በደንብ ቼክ ይደረጋል ልክ እንደዛው ኤሌክትሪክ መኪና በውሃ ይቀዘቅዛል ኖርማል ሬጉላር ውሃ ሳይሆን ግላይኮሊን የሚባል ወተር አለው በንፋስ የሚቀዘቅዝበት ሁኔታ አለ እንደየመኪኖቹ አይነት ይለያያል ስለዚህ የኩሊንግ ሲስተም የባትሪ የማቀዝቀዝ ሂደቱ ፕሮፐርሊ እየሰራ ነው ወይ በቆሻሻ ተደፍኗል አልተደፈነም ወይ የሚለው በደንብ ቼክ ይደረጋል ይታያል በጣም የሚፈራው ባትሪው ጋራ በተያያዘ ከድሜው ጋራ ከቆይታው ጋራ ተያይዞ የሚፈራው ባትሪ ይሄ የምትመለከቱት ነው ስለዚህ እኛ ቀደም የነገርኳችሁ የሰርቪስ ሂደት እየተከናወነ ከባትሪው ጋር ተያይዞ ትናንሽ ማይነር የሆኑ ችግሮች ሊፈጠሩ ይችላሉ ተለቅ ያለም ሊሆን ይችላል ግን መፍትሄ የሌለው አይደለም በዚህ በሃሌል የመኪና መሸጫ እንደዚህ ባትሪውን ሙሉ በሙሉ አውርዶ ጥገና ማድረግ ይቻላል ማለት ነው ስለዚህ እንመልከተው ምንድነው ባትሪ የሚለው በኮንሰፕት ደረጃ ስናየው የብዙ አይነት የባትሪ ፎርማቶች አሉ እንግዲህ ኤሌመንቱ ጋራ በተያያዘ በሊቲየም አየን የተመረቱ በሊቲየም አይረን ፎስፌት አሁን ደግሞ በባትሪ አምራች ኩባንያ በቢዋይዲ የሊቲየም አይረን ፎስፌት ሆኖ ብሌድ ታይፕ ባትሪ ብሎ ያመጣቸዋል አሁን ይሄ ባትሪ የምትመለከቱት አጋጣሚ ሆኖ አንዱ ሴል እነዚህ ይሄ ፓክ ነው ባትሪ ፓክ እንለዋለን ምክንያቱም አሁን እዚህ ስትመጣ በቆጥረልህ እነዚህ ሴሎች ናቸው 1 2 3 4 5 6 ሴል አለ ስድስቱ ሴል በዚህ በቤልት ታስሮ ስድስቱ አንድ ፓክ ይሆናል ማለት ነው ሶ ሴል ነው ወደ ፓክ የሚያድገው ለምሳሌ አንዷ ፓክ አንድ አውትፑት ነው የሚኖራት ለምሳሌ 37.7 ኪሎ ዋት አወር
ባትሪ ካፓሲቲ አለው ሲባል አግሪጌቱ ነው። በየሴሎቹ ግን የሚያወጡት ካፓሲቲ አለ ማለት ነው። ስለዚህ ፓኳን ነው የምንቀይራት። አጋጣሚ ሆኖ አንዱ ፓክ ይሄ የምትመለከተው ፕሮብለም ነበረበት። የባላንሲንግ ማሽን አለ፣ ባላንስ ማድረጊያ ማሽን አለ። ይሄ ፕሮብለም ያለበትን ባትሪ በባላንሰር እኛ ፓሲቭ ባላንሰር ይባላል። አክቲቭ እና ፓሲቭ ባላንሰር ነው። እኛ አክቲቭ ባላንሰር ከውጪ ኃይል በመስጠት ባላንሰሩን ዲቫይሱን አውጥተን ባላንስ አድርገን መኪናውን ይሄንን ባትሪ አስተካክለን አውጥተናል። ስለዚህ እነዚህ ፓኮች 16 ፓክ ነው ያለው። ግን አንዷ ፓክ አንባላንስድ ስለነበረች አስተካክለናል መልሰን ልንገጥመውና መኪናውን ወደ አገልግሎት ልንሰጠው። ምናልባት ደንበኞች ግንዛቤ እንዲኖራቸው እነዚህ የምትመለከቷቸው ፓኩ ላይ የምታዩዋቸው ቀዳዶች የማቀዝቀዣ ሲስተም ናቸው። ይሄ ክፍተቶቹ በዚህ ነው አየር ሰርኩሌት የሚያደርገው። ይከደናል ግን በእነዚህ ውስጥ በመግቢያ ቀዳዳ ሰርኩሌት ያደርጋል። ሴሎቹን ያቀዘቅዛል እንቅስቃሴ በሚያደርግ ሰዓት። BMS አለ ባትሪ ማኔጅመንት ሲስተም። በዚህ በኩል ደግሞ ጠቅላላ ሲስተሙን ኦፕሬሽኑን ኮንትሮል የሚያደርግልን ECU ኮንትሮለር እና የBMS ደግሞ አለ። ምን ያህል አውትፑት እያወጣ ነው፣ የትኛው ሴል አጉድሏል፣ የትኛው ከፍ አድርጓል፣ ምንድነው ባላንስ መደረግ ያለበት የሚለው ባትሪ ማኔጅመንት ሲስተሙ ደግሞ ይሄ የምትመለከቱት ነው። የሁሉንም የ16ቱንም አንድ ላይ ቼክ ያደርጋል። በዛውም እንዳይዘነጋ አንድ ባትሪ ሴሎቹ ከነፓኩ ሲቀመጥ ዌይት ባላንስ ፕሮፖርሽናሊቲም አለ። የቻሲስ ስትሬንግዝም አብሮ አንድ ላይ ይደምራል ይጨምራል። ስለዚህ ይሄ ቀጥታ ከዚህ የሚወጣው አውትፑት እዚህ በኩል ያለው ወደ ኤሌክትሪክ ሞተሩ ጉልበት የሚሄድበት ሜይን ላይን ሶርሳችን ነው። ኮንትሮሊንግ ዩኒት አለ። ይሄን ይመስላል እንግዲህ ባትሪ ሲከፈት ሲታይ ይሄን ይመስለው። በጣም ጠንካራ ሃይ ፕሮቴክሽን ፖርት ነው ያለው። እንደገና ይሄ ይደፈናል። ከላይ ክዳን አለው የምትመለከቱት ክዳኑ ነውና እዚህ ሃሌል ውስጥ ምንም የሚያስፈራ የሚያሰጋ ነገር የለም። መኪኖችን ኢቭን የባትሪ ችግር እንኳን ቢኖርባቸው እንደዚህ ፈተን ሙሉ በሙሉ ታይቶ ችግሮቹ የሚቀረፉበት ሂደት አለ። በጣም ጥሩ ዲቫይሶችን ከዋናው ካምራቹ ከቻይና አምጥተን የምንሰራው እነዚህ የምትመለከቷቸው ዲቫይሶች አሉ። ይሄኛው ባትሪ አንድ ሰው እንዴት ዲቴክት ያደርጋል የሆነ ባትሪ ዩኒቱ ብልሽትን? በባለሙያ ነው። ለምሳሌ አንድ አሽከርካሪ ባለሙያ ካልሆነ ወደ ባትሪ አካባቢ ምንም አይነት የዲቴክሽን ወይም የስራ እንቅስቃሴ ማድረግ የለበትም። መወሰድ ያለባቸው ሲሪየስ የሆኑ ጥንቃቄዎች ስላሉ ባለሙያዎች ብቻ ነው። እኛም ብንሆን አጋጣሚ የተለያየ ኃይል ስላለ እንጂ ማንኛውም ሰው በቀላሉ ፈቶ እንደዚህ ለነካካው ሊዮ የሚልበት አግባብ የለው። ይሄ ኦክሲለሪ ባትሪ አለ። ይሄ ትራክሽን ባትሪ ከፍተኛ ፓወር አለው። ከፍተኛ ጥንቃቄ ይፈልጋል። ማይነኩ ነገሮች አይነኩም። እኛው ስላላቀቅን ባለሙያ ስለሆነም ስለምናቀው። ስለዚህ ሴፍቲ የራሱ ሴፍቲ አለ። ስለዚህ ባለሙያው ወርክሾፕ ላይ ተከዶ ባለሙያው ብቻ ነው ያንን ስራ ሊሰራ የሚገባው። ለምሳሌ ከባትሪ ጋር ተያይዞ ችግሮች አሉ። እነዛ ችግሮች አንዱ ቻርጅ ይቀበላል ግን ትንሽ እንቅስቃሴ እንዳደረገን በፍጥነት ድሮፕ ያደርጋል። 310 ኪሎ ሜትር ይሄዳል የተባለው 410 እኔ እየሄድኩኝ ሙሉ ቻርጅ አድርጌያለሁ ብዬ ድንገት የሚወርድ ከሆነ አምባላንስድ የሆነ የፓወር ዲስትሪቢዩሽን በሞጁሎቹ መካከል አለ። አንዱ ተቀብሎ አያቆይም፣ አንዱ ወይ ደግሞ በጣም ብዙ እላፍ ይዟል፣ ባላንስድ አልሆነም ማለት ነው። ስለዚህ ከመሄድ ጋር ተያይዞ የኪሎ ሜትር አድቫንቴጅ ላይ ብዙ ጉዳትና መዛባቶች ያመጣል። ምልክቱ ስለሚታይ አሽከርካሪው ወይም ተጠቃሚው ስለሚያውቀው መጥቶ ሲነግረን ባሉን ዲቫይሶች ማሽኖች ፕሮብሌሙን ዲቴክት እናደርግና ባትሪውን አውርዶ የማስተካከል ሂደት ላይ እንደርሳለን እንመጣለን ማለት። ኮስቱስ ለምሳሌ ያው እንደየጉዳቱ ሊለይ ይችላል፣ ግን ሬንጁ ከዚህ እስከዚህ የሆነን ሰው ኮስት ሊያደርጉ ይችላል ባትሪ ሲስተካከል ወይንም ሜንቴን ሲደረግ። ከሜንቴናንስ ጋር ተያይዞ የደረሰው የችግር አይነት ኮስቱ ላይ የተለያዩ ዋጋዎች ያመጣል። ለምሳሌ አንድ ሞጁል ፓክ እቺ ሞጁላ ብቻዋ አንዷን ብቻ ይሄ ፌል ቢያደርግብኝ ይሄንን ገዝቶ ለማምጣት የተለያዩ ኮስቶች አሉ የራሱንም ሆኖ ማለት ነው። ስለዚህ ስፔሲፊካሊ ይሄን ያክል ብለን ልናስቀምጥ አንችልም። ዋጋ መጠየቅ አለበት። ከመጣ በኋላ መግጠሚያ ማስተካከያ እነዛ አግሪጌትሊ ተሰርተው ስለሆነ እንደየ ፕሮዳክቱ ለምሳሌ ኤክስፔንሲቭ የሆኑ ፕሮዳክቶች አሉ። መርሴዲስን ወይም ደግሞ ማስተንግል ሌሎች ተስላን ብትሄድ ዋጋቸው ይጨምራል መግዣቸው።
አነስ ያሉ ደግሞ ብራንዳቸው ብዙም ገበያው ላይ ያን ያህል ሰርጸው ያልገቡ ደግሞ ሲሆን ዋጋቸው መሸጫ ዋጋቸው ሊቀንስ ይችላል። ስለዚህ የጥገና ዋጋቸውም አብሮ ስለሚቀንስ በተለያየ ቫሪዬሽን ነው። አሁን ቁጥር ልንጠራንቸው 3500 ብር 4000 ብር የሚያስወጣ ወጪ ሊኖር ይችላል፣ 10000 ብር የሚያስወጣ ሊኖር ይችላል። it depends ዋጋቸው በተለያየ የሚሆንበት ሁኔታ ነው ያለው። አንድ ካምፓኒ ባትሪ ሲያመርት የባትሪ ታይፑ ይለያያል። ኦፍ ኮርስ ኤግዛክትሊ ሊቲየም ባትሪ ሲመረት ላይፍ ስፓኑ ስንት ዓመት ነው? ከ8 እስከ 10 ዓመታት። አሁን በኤክስፐሪመንታል ቴስቱ በተሞክሮ በታየው እኛ ሀገር እንኳን አሁን ስንት ጊዜ ሆነ? 5 ዓመት ከ6 ወር ሆነ። በዚህ ጊዜ ውስጥ የቀየረ የለም፣ አልቆበት የቀየረ ነው። ስለዚህ 10 ዓመት ነው which is perfect። እኛ ዲቴክቲቭ ማሽን አለ። ይሄ ዲያግኖሲስ ማሽን መኪናው ምን ችግር አለበት የሚለውን ይጠቁመናል፣ ይነግረናል። ይሄ ችግር አለበት ሲል ያንን ችግር ለብቻው አውጥቶ BMS ባትሪ ማኔጅመንት፣ ኢንቨርተር፣ ኮንቨርተር፣ ባትሪ ሞጁሌተር፣ ሴል ዋት ስፔሲፊካሊ ስለሚያስቀምጥ ቀጥታ ችግሩን ብቻ አውጥተን ጠግነን ለደንበኛው ምን መልስበት ሂደት ነው ያለው። ባትሪ ሲያልቅ ሪዩዝ ኦር ሪሳይክል የመደረግ ነገር አለው። የሆነ ሰው የተበላሸውን ላይፍ ስፓኑ ያለቀውን ባትሪ የመሸጥ ቻንስ አለው። የባትሪ ምንድነው መሰለው? የመጀመሪያው 2 ኢሹዎች አሉ። አንዱ ሪሳይክሊንግ ነው፣ ሌላኛው ዲስፖዛል ነው፣ ሶስተኛው ደግሞ ግሪዲንግ አለ። ሌላ ለሶርስ ኦፍ ፓወር ግሪድ ለማድረግ ትላልቅ የኤሌክትሪክ ኃይል ማመንጫ ለማድረግ በሁለተኛነት ደረጃ የሚገቡበታል። በእኛ ሀገር ትንሽ ይዘገያል። አሁን አልተጀመረም ገና። ኮሌክት እያደረገ ያለ ሰው የለም ማለት የለም። ወደፊት ግን ለሪሳይክሊንግ በተለይ ለግሪዲንግ ሆም ቱ ካርስ ኤንድ ካር ቱ ሆም ግሪድ ለማድረግ ያገለግላል። ሪሳይክሊንግ ይደረጋል። ዲስፖዛል ሰርድ ስቴፕ ነው። እሱ የማስወገድ ሂደት ነው። ጠለቅ ይላል እሱ። በኋላ ላይ ምናልባት ሰፊ ጊዜ ስናነሳ የምናነሳው ይሆናል። ለጊዜው ግን ገና ይሄ ብዙ ጊዜ በደንበኞች የሚፈራው የሚሰጋው ባትሪ ምንድነው፣ እንዴት ነው የምገለገልበት፣ ጸጥ ቢልብኝስ ምናምን የሚሉ የፍርሃት የስጋት የስኬፕቲሲዝም ፖይንት ያላቸው እንግዲህ እንደዚህ እንደምትመለከቱት ተከፋፍቶ ይሄንን ይመስላል። በሚታሰበው ልክ የሚያስፈራ ግራ የሚያጋባ የሚያደናግር ሳይሆን እንደማንኛውም ሶርስ ኦፍ ፓወር የሚጠገን የሚስተካከል ዲቫይስ ነው። ይሄ ነው እንግዲህ የኤሌክትሪክ መኪና ኃይል አቅራቢው አካል ትራክሽን ባትሪ እንለዋለን። ይሄ መኪና ለምሳሌ የኪሎ ሜትር መዋዠቅ ቻርጅ ከተደረገ በኋላ 80 እያሳየ ድንገት ወርዶ 40 የማሳየት ከኪሎ ሜትሩ የመቀነስ ችግር ስለነበረበት ይሄ ሃሌል የመኪና መሸጫ ደግሞ ባለው የጥገና በአካል ውስጥ እንደዚህ በተሟላ እጅግ ዘመናዊ ውድ በሆኑ ቀጥታ ከቻይና በመጡ ባላንሰር ባትሪ ባላንሰር ማሽን ባትሪውን ባላንስ አድርጎታል። ይሄ 2 አይነት ባላንሲንጎች አሉ፣ አክቲቭ እና ፓሲቭ ነው። እኛ የምንጠቀመው አክቲቭ ባላንሰር ይባላል። እነዚህ ዲቫይሶች ባላንሰር ናቸው። ከዚህ ወደ ጎደለው ኃይል ወደ ጎደለው ባትሪ ባላንስ እያደረግን መኪናውን ደህንነቱን አስጠብቀን ከዚህ ቀጥሎ ገጥመን ለደንበኛው የምናስረክብበት ሂደት ነው ያለው። ስለዚህ ባትሪ ሴል ይጠገናል፣ ሞጁል ይጠገናል፣ ይቀየራል፣ ይስተካከላል። BMS አለ፣ ባትሪ ማኔጅመንት ሲስተም አለ። ይሄንንም ችግር ካለበት በመፈተሻ ማሽኖቻችን እንጠግናቸዋለን። ኢሲዩም አለ። ለበለጠ መረጃ ባለሙያው ደግሞ ቀጥታ ስራው ላይ ያለው ደግሞ ይመጣና ዲቴይል መኪናው ላይ ምን ይፈተሻሉ ምን ይታያሉ የሚለውን ደግሞ ማሽን አብርቶ ያሳየናል። ሰላም፣ ዮሐንስ እንግዳ እባላለሁኝ። የሃሌል ወርክሾፕ ኃላፊ ነኝ። አብዛኛውን ሞገስ አውርቶታል። በተለይ ለቴክኒክ ነገር ለማውራት መጀመሪያ ባትሪ ከመውረዱ በፊት በዚህ ዲያግኖስ አማካኝነት ሶፍትዌር ላጅቋል ወይስ አላጀቀም፣ ሁለተኛ ደግሞ ባትሪ ከመውረዱ በፊት ምንድነው ፕሮብሌሙ፣ የከስተመሩን ችግር እናያለን። ኪሎ ሜትር ሬንጅ መቀነስ፣ ቻርጅ አለመቀበል፣ ቶሎ የመውረድ ነገር ካየን በዚህ አማካኝነት ዲቴል የትኛው ሴል ነው ደካማ የትኛው ነው የሚለውን ከነገረን በኋላ እርግጠኛ ስንሆን ነው ባትሪ የምናወርደው። ሶፍትዌር አለ እዚህ ላይ። ያ ሶፍትዌር እያንዳንዷን ሴል በዚህ ሶኬት የሚሰካ አድኪት የሚባል ማሽን አለ። እሱ ከተሰካ በኋላ እያንዳንዷን ሴል ይነግረናል። ያ ቁጥር ሴል ከደከመ ደግሞ ባላንሲንግ ነው ወይስ ዲስቻርጅ ነው ወይስ ቻርጅ ነው የሚፈልገው ወይስ ደግሞ ኩሊንግ ሲስተም ተርማል ማኔጅመንት ፕሮብሌም ነው ወይ የሚለውን በእነዚህ ማሽን አማካኝነት እንሰራለን ማለት ነው። ኒው ኢነርጂ ይባላል። ባትሪ ፓክ ዲቴክሽን እንገባለን።
እዚህ ከገባን በኋላ የመኪናው ሞዴል ስንት ቮልቴጅ እንደሆነ የአማውንቱ የአምፒር አወሬዱን የግዴታ ስንሞላው ኤግዛክት ያመጣልናል ማለት ነው። አሁን ስላልተሰካ ነው አይደል? አዎ ስላልተሰካ ነው የሚያሳየው። ሌላው ደግሞ ይሄ ማሽን ነው 400 ይባላል። ላውንች 400 ይባላል። ኢፒኤል 400 ነው የሚባለው። ይሄኛው ቻርጅ ኤንድ ዲስቻርጅ የሚያደርግልን ማቴሪያል ነው። ቻርጅ የሚፈልግ ከሆነ መኪናው ቻርጅ እናደርጋለን። ዲስቻርጅ የሚፈልግ ከሆነ ደግሞ ዲስቻርጅ አሁን ለመፍታት ዲስቻርጅ አድርገነው ቀለል አድርገነው ከሰራን በኋላ ደግሞ ቻርጅ ይደረጋል ማለት ነው። ኦኬ። ይሄኛው ደግሞ ሴሉ እያንዳንዱን በዚህ ባየነው መሰረት ሴሉ እያንዳንዱ አንደኛው ከፍ አንደኛው ዝቅ ያለ ሴል ካገኘን በዚህኛው ይሄኛው ባላንሲንግ ይሰራዋል ማለት ነው። 500 የሚባለው ደግሞ ተርማል ማኔጅመንት ናቸው። የኩሊንግ ሲስተም ያላቸው የባትሪ እንትኖችን እያንዳንዱ ሰርኩሌት ፈሳሽ አለው ወይስ ነፋስ እሱን ቼክ የምናደርግበት ዲቫይስ ነው። ይሄኛው ደግሞ ፓወር ሰፕላይ ነው። 12 ቮልት የፈለግነውን አጀስት አድርገን ማውጣት የምንችልበት ማቴሪያል ምንም ሳይሳቀቅ በዘመናዊ ማውረጃ በዘመናዊ ሊፍት ሳይሳቀቅ ቦታውም ሴፍ ሆኖ ማስተካከል ይችላል። በጣም አድቫንስድ የሆኑ እቃዎችን ነው ያየነው። ጥገናውን በጣም በጥንቃቄ በብቁ ባለሙያዎች እየተደረገ ነው ያየሁት። ሰዎች ሜንቴናንስ በጣም አስፈላጊ ነገር እንደሆነ ያውቃሉ። ያን ነገር ቢፈልጉ እናንተ ጋር ማድረግ የሚችሉበት አካሄድ በተሟላ እንግዲህ ምንድነው መሰለ ይሄ ሃሌል የመኪና አስመጪ ድርጅት እድሜ ጠገብ ነው። ለባለፉት 13 ዓመታት የነዳጅ መኪኖችን ሲያመጣ ነበር። ከሱ ሙሉ በሙሉ ወጥቶ ኤሌክትሪክ መኪኖችንና የብራንድ መኪኖችን በአይነት በጥሩ የሽያጭ ሞድ በባንክም በካሽም የባንክ ብድር ፋሲሊቲም አመቻችቶ የሚሸጥ ድርጅት ነው። መኪና ሸጦ ዞር ሳይሆን መኪና ሸጦ መታው ሳይሆን የጥገና አገልግሎትን አሟልቶ የገዙ ደንበኞች ኮንፊደንስ እንዲኖራቸው የኤሌክትሪክ መኪና አጠቃቀምና አያያዝ ስልጠና ሰጥቶ እንዲህ በተሟላ ወርክሾፕ ውስጥ ጥገናቸው እስከሚፈራውና ጥርጣሬ እስከሚያድርበት ባትሪ ሙሉ ተፈቶ ተበትኖ ያሉት ችግሮች ባላንሲንግ ሊሆን ይችላል። ሌሎችም የተያያዥነት ያላቸው ችግሮች ባያችሁት መሰረት በደንብ ጠግኖ ከወጡም በኋላ እንዴት ሆነላችሁ ብሎ ክትትል የሚያደርግ ስመገናና ትልቅ ድርጅት ነው። አይተው መገበያየት ይችላሉ። ከውጭም ቢሆን እዚህ መጥቶ የጥገና አገልግሎት ማግኘት ይችላል። በጣም ፌር በሆነ ፕራይስ ግልጋሎቶቹን እየሰጠን እንገኛለን። እኔም ባለው ተጨማሪ አገልግሎትም እንሰጣለን። መርካቶ